እንደ ሀበሻ ወስፋታምና ምግብ የሚመርጥ ዜጋ ያለ አይመስለኝም። በጥብጣ በለብኒ የኢትዮጵያ ቃና እንዲያመጣ ብዬ ነው። በብዛት አረብ ሀገር የሚበላ ምግብ ብዙ ነው፣ ግን እኛ ወስፋታሞች ስለሆን እየራበን እንውላለን። በጥብጣ ለብኒ በወይራ ዘይት በክብዝ ይጣፍጣል። የኢትዮጵያ ቃና ያመጣልና ሞክሩት። በሌላኛው በኩል ባለፈው አይኔን ለመታከም ሐኪም ቤት ሄጄ ነበርና ውስጤ እንደተጎዳ ዶክተሮች ነግሮኛልና እንጀራዬ ማሪኝና እንጀራ እስከዛሬ ተሳክቶልኝ አቅም ግን ቆንጆ እንጀራ አገኘሁት። ደንበኞቼ ሆኗልና እንጀራ በምስጥ ወጥ አይ ላቭ ዩ። ሴትዬ የሆነ ነገር ከሄደች እኔ ሙሉ ቀን ስልክ እየጎረጎርኩ እየራበኝ ነበር የሚውል። አሁን ግን አብስዬ መብላት ጀምሬያለሁ። ይሄ አንድ ለውጥ አይደለ ነው? ከኔ ተማሩ። ሌላኛው ደግሞ ቅመሞች ነው። ወደ ዩቲዩብ እንደማመር ለሆነ ቀን ይጠቅመናልና ሰብስክራይብ እንደራረግ። የኔ ደግሞ ዞማ ቭሎግ ዩቲዩብ ላይ ታገኙኛላችሁ። ያለ ነስኮፊ ኖ ህይወት እና እንቁላል በቀን 2 እንደ መድኃኒት ታዞልኝ ነው። ግን ራሴን እናቴ ቴክ ኬር እናቴ የለችኝ ከኔ ጋር አባቴ እህቴ የለኝ። ስለዚህ ለራሴ ያሉት ራሴ ነኝ። በቃ ወደ መብላት ዘመን መብላት ላይ ነኝ። ማርያምን ተጎድቼ ነው። ስልክ አበዛለሁኝ። ስራ ነው ስልክ ነው። ስለዚህ ውስጤ በጣም ነው የተጎዳውና ዶክተር አዞኝ ነው እየበላው ያለው። እንብላ የተባረከ ይሁን በሉኝ። በጣም እወዳችኋለሁ። ባይ